በአያት 49 ሳይት 2 ላይ የሚገኝ 105 ካሬ ባለ 3 መኝታ 5 ዓመት የሞላው ስም መዞር የሚችል ቤት ይዤላችሁ መጥቻለሁ። የባለፈው ቤት ተሽጧል ስላችሁ ብዙዎቻችሁ አዝናችሁ ነበር። የእናንተን ሀዘን ለመካስ ዛሬም ይሄን የመሰለ ቆንጆ ቤት ይዤላችሁ መጥቻለሁ። ኦፕን ኪችኑን ስታዩት ኦፕን ኪችን ነው እንዴ ያለው እንዳትሉ፣ ይሄ ቤት ኦፕን ኪችንም እንዲሁም ትራዲሽናል ኪችንም ራሱን ችሎ ክሎዝድ ኪችንም ያለው ነው። በጣም ቆንጆ ብርሃን የሚያገኝ ሰፊ ሳሎን ያለው ሲሆን እያንዳንዱን የቤቱን ክፍል አሳያችኋለሁ። ይሄ ቤት እንዳልኳችሁ 5 ዓመት የሞላው እንደገዛችሁ ስም መዞር የሚችል ለባንክም ለካሽም ገዢዎች የሚሆን ሲሆን ይሄ እንደምታዩት ክሎዝድ ኪችኑ ነው። ክሎዝድ ኪችኑም ቆንጆ የሆነ ኪችን ካቢኔት የተገጠመለት እንዲሁም ቆንጆ ብርሃን ያለው በጣም ጽድት ያለ ቤት ነው። ይሄ ቤት የሚገኘው 5ኛ ከመኖሪያ 5ኛ ፎቅ ላይ ሲሆን እያንዳንዱ የመኝታ ቤት ክፍሎች የምናየው ይሆናል። ይሄ የምታዩት የልጆች መኝታ ሲሆን ሜትር ከ20 አልጋ ማስቀመጥ የሚችል ቆንጆ ብርሃን ያለው ሲሆን አሁን 2ኛና 3ኛ መኝታ ቤቱን እንዲሁም ማስተር ቤድሩምን አሳያችኋለሁ። ይሄ 2ኛው መኝታ ቤቱ ነው። ይሄም ቆንጆ ብርሃን የሚያገኝ ሰፊ ብርሃን የሚያገኝ ነው። የዚህ ቤት መሸጫ ዋጋ በጣም ቆንጆ ሲሆን ለካሽ ገዢዎች በ10 ሚሊዮን ብር ብቻ ይሄን ቤት መታችሁ መግዛት ትችላላችሁ። እንደምታዩት ላይ ድረስ ሴራሚክ የተሰራ በጣም ቆንጆ የሆነ ቤት ነው። ለባንክ ገዢዎች ደግሞ በ10 ሚሊዮን 100 ሺህ ብር ይሄን ቤት መታችሁ መግዛት ትችላላችሁ። ይሄ ማስተር ቤድሩም ሻወር ሽንት ቤት ነው። ስለዚህ ይሄን ቤት መግዛት የፈለገ ሰው በ0947 4041 42 ደውሎ ነው ማግኘት ይችላል። እንዲሁም አካውንታችንን ፎሎ፣ ላይክ፣ ሼር፣ ሪፖስት እንዲሁም ኮፒ ሊንክ በማድረግ ቤተሰቦቼ አብሮነታችሁን አሳዩን። በቀጣይ በቆንጆ ቤቶች እንገናኛለን። ኢንፊኒቲ ፕሮፐርቲዎች ሁሉ የምንለይበት ዶክሜንታቸው የተጣራ እንዲሁም አዋጭ የሆኑ ቤቶችን ወደ እናንተ ይዘንበት የምንቀርብበት ፔጅ ስለሆነ ፎሎ በማድረግ ቤተሰብ ይሁኑ። እናመሰግናለን። ሰላም ዋሉ። ይኩ 4 እና 9 ኔጋ ባለፈው ህይወቴ ብያለው